ሰላም እንዴት ናችሁ? ኢትዮ ጂኒስ ዩቲዩብ ቻናል ተከታታዮች፣ በዛሬ ፕሮግራም ይዤላችሁ የቀረብኩት የስራ ማስታወቂያዎችን ይሆናል። የተለያዩ ለእናንተ ይጠቅማሉ ብዬ ያሰብኳቸውን ጠቃሚ የስራ ማስታወቂያዎች ወደ እናንተ ይዤላችሁ መጥቻለሁ። ቻናላችንን ሰብስክራይብ በማድረግ እንድታበረታቱን ጠይቃችኋለሁ። የመጀመሪያው የስራ ማስታወቂያ ያወጣው ባንክ ነው፣ ዘመን ባንክ። ያው እንደምታውቁት በአሁኑ ጊዜ በሀገራችን ካሉ የግል ባንኮች ዋነኛውና አንዱና በዘመናዊ አጠቃቀም በቀልጣፋ አገልግሎቱ የምናውቀው ዘመን ባንክ በሶስት የስራ መደቦች ላይ ማስታወቂያዎችን አውጥቷል። የመጀመሪያው ፕሪንሲፓል ኢንተርናል ኦዲተር ነው። ፕሪንሲፓል የምንለው የተወሰኑ ባንኮች ናቸው ወይም የተወሰኑ ኦርጋናይዜሽኖች ናቸው ፕሪንሲፓል የሚለውን ታይትል የሚጠቀሙት። ፕሪንሲፓል ማለት ከሲኒየር አንድ ሌቭል ከፍ ያለ ነው የምንለው። የተለያዩ ቦታው የተለያየ ስም ይኖረዋል። በዘመን ባንክ ግን ፕሪንሲፓል ማለት ከሲኒየር አንድ ሌቭል ከፍ ያለ ነው። ደሞዙም አትራክቲቭ ነው። የስራ ቦታው ሄድ ኦፊስ ነው አዲስ አበባ። ኢንተርናል ኦዲት ነው እና ማስታወቂያው ዴድላይኑ የሚያወቃው አፕሪል 11 ነው የመጨረሻው ቀን። ኮምፒተንሲ የሚጠይቀው ምንድነው? በኦዲት ፕላን በማድረግ ኤግዛማይን በማድረግ የተለያዩ አዲኩዌት የሆነ የባንክ ኢንተርናል ኮንትሮል ሲስተም ላይ እውቀት ያለው ሰው የሚል ኮምፒተንሲ አውጥተዋል። ከዛ ኤጁኬሽን ሌቭሉ የሚጠይቀው የትምህርት ደረጃ BA ዲግሪ በአካውንቲንግ፣ በባንኪንግ እና በፋይናንስ፣ በኦዲቲንግ እና ሪሌትድ ፊልድ ማመልከት ትችላላችሁ። ኤክስፒሪየንስ የሚጠይቀው 5 ዓመት ነው። ያው ከሲኒየር አንድ ሌቭል ከፍ ያለ ስለሆነ ለሲኒየር 4 ዓመት ስለሚጠይቅ በፕሪንሲፓል ደግሞ 5 ዓመት ነው። 1 ዓመቱን ሲኒየር ሆኖ በኢንተርናል ኦዲት የሰራ ይላል። ከዛ እንዴት ነው አፕላይ የምታደርጉት? ኢትዮ ጆብ ላይ ብትገቡ www ብላችሁ etiojob.net ላይ ብትገቡ የዘመን እንትን አለ፣ እዛ ላይ ቀጥታ አፕላይ ታደርጋላችሁ ማለት ነው። ሁለተኛው ራሱ በፕሪንሲፓል 2 ሰው ነው የሚፈልጉት። 2 ክፍት ቦታ ነው ያለውና በሱ እንድታመለክቱላችኋለሁ። በጣም አሪፍ ፖዚሽን ነው። ደሞዙም አትራክቲቭ ነው። የተለያዩ ጥቅሞች አሉት። የነዳጅ አለ፣ ሃውስ አላዋንስ አለው። ደሞዙም አትራክቲቭ ነውና ስራ ቦታውም ብሔራዊ የሚገኘው ዋናው መስሪያ ቤት ስለሆነ አፕላይ እንድታደርጉ እላችኋለሁ። ሁለተኛ ያወጣው ኢትዮጵያን ካፒታል ማርኬት አውቶሪቲ ነው። የኢትዮጵያ የካፒታል ገበያ ባለስልጣን የሚባለው አሁን ላይ እንደ አዲስ የተቋቋመው በፕራይም ሚኒስተር ሌቭል የሚመራው የካፒታል ማርኬት አውቶሪቲ ሲኒየር ፋይናንስ ኦፊሰር አውጥቷል። ዴድላይኑ ኤፕሪል 12 ነው። እሱም BA ዲግሪ በአካውንቲንግ ነው የሚጠይቀው። ኤክስፒሪየንስ 4 ዓመት ነው። እሱም ኢትዮ ጆብ ላይ ብትገቡ አፕላይ ማድረግ ትችላላችሁ። አዲስ ኦርጋናይዜሽን እንደመሆኑና የካፒታል ማርኬት አውቶሪቲ አዲስ የስቶክ ማርኬትን የካፒታል ማርኬትን እያንቀሳቀሰ ያለ ኦርጋናይዜሽን በመሆኑ አትራክቲቭ ሰለሪን ያላቸው አፕላይ አድርጉ። በሶስተኛ ደረጃ ይዤላችሁ የቀረብኩት ቆንጆ የኤንጂኦ ቫካንሲዎች አሉ። አንደኛው የኤንጂኦ ቫካንሲ አንደኛው የፍሮንቲር ፍሮንቲር የሚባል የድንበር የለሽ ሐኪሞች ቤልጂየም የሚገኘው ዋና መስሪያ ቤቱ ቤልጂየም ነው። ድንበር የለሽ ሐኪሞች የሚባል ሰምታችሁ ታውቁ ይሆናል። ሜዲሲን ሳይንስ ፍሮንቲርስ የሚባል ድርጅት ነው። በምንድን ነው ያወጣው መሰላችሁ? በኢንቫይሮንመንታል ሄልዝ ቲም ሊደር ነው። ፖስት የተደረገው ኤፕሪል 7 ነው። ዴድላይኑ ኤፕሪል 17 ነው። ሰላሪው በጣም አትራክቲቭ ነው እና እንድታመለክቱላችኋለሁ። የሚጠይቀው በዲግሪ ወተር ኢንጂነሪንግ የተመረቀ ወይም ሳኒታሪ ኢንጂነሪንግ ወይም ፐብሊክ ሄልዝ ወይም ኢንቫይሮንመንታል ሄልዝ የተመረቀ ሰውና አትሊስት 2 ዓመት አገልግሎት ያለው። ከዛ ወተር ሰፕላይ ላይ እነዚህ ቆሻሻ ዲስፖዛልና ወተር ዌስት ወተር ማኔጅመንት ላይ እውቀት ያለው ሰው ቢሆን የተመረጠ ይሆናል ይላልና በጣም አትራክቲቭ ነው። ኢንተርናሽናል ኤንጂኦ ነው። እሱንም አፕላይ ለማድረግ በኢትዮ ጆብ ገብታችሁ ወይም ደግሞ በራሱ በሜዲካል ሰንስ ፍሮንቲር በሚለው ፔጅ ገብታችሁ አፕላይ ማድረግ ትችላላችሁ። ፕሌስ ኦፍ ወርኩ አዲስ አበባ ነው።
በጣም አሪፍ ኦርጋናይዜሽን ነው። በዛ ላይ ደግሞ ኤጁኬሽን የሚጠይቀው ኤጁኬሽን ብዙ ሰው በወተር ኢንጂነሪንግ የተመረቀ በሳኒታሪ የተመረቀ በፐብሊክ ሄልዝ የተመረቀ ሰው ስላለና ኤክስፒሪየንስ የሚጠይቀውም 2 ዓመት ስለሆነ ሶ ኢዚ እና እንድታመለክቱት ጋብዛችኋለሁ። በጣም አትራክቲቭ ነው። ሌላኛው ዩናይትድ ኔሽን በሚገርም ሁኔታ ለኢትዮጵያ ወደ 13 ጆብ ፖስት አድርጓል። እንትና አታች አደርግላችኋለሁ እዚህ ላይ በጣም የሚገርም የስራ ኦፖርቹኒቲ ነው። 13 አካባቢ የተለያዩ የስራ ፖስቶች አውጥቷልና አፕላይ አድርጉ። በጣም ቀላል ነው። ቆንጆ ሲቪ በማዘጋጀት እና አፕሊኬሽን ሌተር በማዘጋጀት ኦንላይን ነው የምታመለክቱት። ፖዚሽኖቹ ብዙ ስለሆኑ ዴድላይኑም ወደ ኤፕሪል 22 ነው። እንደገና ደግሞ ሜይ ውስጥም የሚያልቁ አሉ። 13ቱም የተለያየ የዴድላይን ያለው የመጨረሻ ቀኑ 13ቱም የተለያየ ነውና አመልክቱ። በጣም ኢንተረስቲንግ ነው፣ ጥሩ ነው። ከመሞከር ኤክስፔሪየንስ እናገኝበታለን። እንደገና ለሌሎች የኢንተርናሽናል ኤንጂኦችም አፕላይ ለማድረግ ኤክስፔሪየንሱን እናገኝበታለን። አንደኛ አፕላይ ስናደርግ፣ ሁለተኛ አፕሊኬሽን ሌተር ስንጽፍ፣ ሶስተኛ ሲቪ ፕሪፓሬሽናችን ራሱ እንዴት መሆን እንዳለበት፣ ከዛ ደግሞ ይሄ ሁሉ ተሳክቶ ደግሞ ኢንተርቪው ወይም ሪትን ኤግዛም ከተጠራን ኤክስፒሪየንስ ለሚሆን አፕላይ ከማድረግ ወደኋላ እንዳትሉ እያልኩኝ ስላዳመጣችሁኝ አመሰግናለሁ። ሌሎች ጠቃሚ ቪዲዮችን እንደዚህ እየሰራው እንዳቀርብላችሁ ባካችሁ ቻናላችንን ሰብስክራይብ እንድታደርጉ ጠይቃችኋለሁ። ቴንክ ዩ